እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። በዛሬው ዕለት ይዤ የመጣሁት ዋይ ኮደርስ አር ኒድድ ኢን ዘ ሌበር ማርኬት የሚል ርዕስ ነው። ምናልባት ከርዕሱም እንደምታዩት የኮደር ስልጠና በስራ ገበያ ውስጥ ለምን አስፈለገ የሚል ነው። እሱ ላይ እንግዲህ አንዳንድ ነጥቦችን ግልጽ ለማድረግ እሞክራለሁ። የመጀመሪያው እንግዲህ የዚህ ሁሉ መነሻ የሆነውን what is the definition of big data የሚል ነገር አለ። ምናልባት እንደ ዓለም አሁን በደረስንበት የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የተነሳ ትልቅ የሆነ የቢግ ዴታ አኩሙሌሽን አለ የተከማቸ። ስለዚህ ይሄ ዋናው መነሻ ነው ኮደር ስልጠና ኮደርስ ያስፈልጋሉ የሚለው ነገር ማለት ነው። ምናልባት ግልጽ ለማድረግ in science today big data refers to extremely large complex data that are difficult and impossible to process using traditional data analysis method። ምን ማለት ነው? በተለመደው አናሊሲስ ሜተድ አናላይዝ ማድረግ አይቻልም። በቃ አሁን ዲፊካልት ነው፣ በጣም ቢግ ነው አኩሙሌሽኑ። ይሄ በዋናነት ሁሉ ነገር የምንሰራው ነገር ወደ ኦንላይን ኢንተርኔት ኦፍ ወርልድ ላይ ይጫናል። ለምሳሌ ዩኒቨርሲቲ ስንመረቅ የተመረቅንበት ሪሰርች ፐብሊሽ ይደረጋል። አብሶ ጥሩ ነጥብ ያገኘን ሲሆን ፐብሊሽ ይደረጋል። ያ ደግሞ ሶርስ ኦፍ ኖሌጅ ይሆናል ማለት ነው። ለማንኛውም ዓለም ኮርነር ላይ ላለ ዓለም ዜጋ ሶርስ ኦፍ ኖሌጅ ይሆናል እና ያ ሁሉ አኩሙሌሽን ኢቭን ደግሞ እያንዳንዱ መስሪያ ቤት ለምሳሌ የጤና ሚኒስቴር ሊሆን ይችላል፣ ፍትህ ሚኒስቴር ሊሆን ይችላል፣ ትምህርት ሚኒስቴር ሊሆን ይችላል፣ ኢንፎርሜሽን ኮሚኒኬሽን ጋር የተያያዘ ቴክኖሎጂ ሚኒስቴር ሊሆን ይችላል። ሁሉም የራሳቸው ፐብሊሽ የሚያደርጓቸው ኦንላይን ላይ ፐብሊሽ የሚደረጉ ብዙ አይነት ዶክመንቶች አሉ። ስለዚህ የነዚህ ክምችት እንግዲህ ኢትዮጵያንም ጨምሮ በዓለም ላይ ያሉ ሀገራት ያሉ ያ ሁሉ ክምችት ነው ኢንተርኔት ላይ ቢግ ዴታ የፈጠረው። ስለዚህ እሱን አናላይዝ ማድረግ ዲፊካልት ነው። ዲፊካልት ስለሆነ አሁን በተለመደው መንገድ ትራዲሽናል ያለው በተለመደው መንገድ አናላይዝ ማድረግ ስለሚያስቸግር ነው እንግዲህ የኮደር ስልጠና አንዱ ያስፈልገው። ምንድነው ይሄን የፈጠረው? አንደኛ ኮምፕሌክሲቲ ያላቸው ዴታዎች፣ ከዛ ውጪ ስፒድ ኦፍ ጀነሬሽን ዴታዎቹ የሚፈጠሩበት ፍጥነት ራሱ የተለያየ፣ ዳይቨርሲቲ ኦፍ ሶርስስ ከተለያየ ምንጭም ነው የሚመጡት። ስለዚህ እሱ በጣም እንትን ነው። አናላይዝ ስናደርግ ልንከተላቸው የምንችሉ ነገሮች አንደኛ ዴታ ኮሌክሽን ነው፣ ስቶሪንግ አለ፣ አናላይዝ መተንተኑ አለ፣ ቪዥዋላይዝ ማለት በግራፍ ወይም በተለያየ ስዕላዊ መግለጫዎች እንትማታል፣ መጨረሻ ላይ ኢንተርፕሪቴሽን አለ። ስለዚህ ይሄ ምን ያደርገዋል? ሳይዙንም ይቀንሰዋል፣ ሚኒንግፉልም ይሆናል፣ ዲሲሽን ሜከርስም ይሆናል። ለማንኛውም ፐርፐስ የሚጠቀም በግለሰብ በድርጅትም ደረጃ መረጃዎቹ በደንብ ተደራጅተው ሰብሰብ ብለው ትርጉም ባለው ደረጃ ይመጣሉ ማለት ነው የተበተኑት ነገሮች። ስለዚህ ከሞላ ጎደል ቮሉም ያልኳችሁ ምንድነው እዚህ ካራክተሪስቲክስ ኦፍ 5 ቪስ ኦፍ ቢግ ዴታ የሚለው ይሄው ቮሉም አለ። በጣም ቬሎሲቲ ስፒዱን ነው የሚገልጸው። ቫራይቲ ደግሞ መኒ ፎርማቶች ሁሉ አሉ። አንዳንዶች ፎርማቶች ኢዚ ቱ አንደርስታንድ በት አንዳንዶቹ ደግሞ ኳይት ዲፊካልት። ስለዚህ ቫራይቲም አላቸው፣ ቬራሲቲም አላቸው። ለምሳሌ ይሄ አኪዩሬሲ ጋር ራሱ አንዳንዶቹ ቼክ መደረግ አለባቸው። ያን ቼክ የምናደርገው በአናሊሲስ ነው። ሪሊያብል ናቸው ወይስ ራሱ ሶርሱ የተገኙበት ነገር ራሱ እሱ ሁሉ በአናሊሲስ ይፈተሻል ማለት ነው። ምክንያቱም ፕሮፐርሊ ሳይትድ ሆነው ሪፈረንስድ መሆን ስላለበት the potential to gain insight to the knowledge from the data ምን ማለትም አናላይዝ ከተደረጉ በኋላ ደግሞ ምንድነው የሚጠቅመው? ለኖሌጅ አኩዚሽን ራሱ ያግዛሉ ማለት ነው። ምናልባት እዚህ ጋር ይሄንን ጀነሬት የሚያደርጉ ቢግ ዴታን ጀነሬት የሚያደርጉ ብዙ ፊልዶች አሉ። በመሰረቱ ሁሉም ሶሻል ሳይንስም ናቹራል ሳይንስም ላይ ያሉ ማንኛውም ፊልድ ነው። ከዚህ ውስጥ ለምሳሌ እዚህ ጋር ባዮ ኢንፎርማቲክስ፣ አስትሮኖሚ አለ፣
ጂኖሚክስ አለ፣ ክላይሜት ሳይንስ አለ፣ ፓርቲክል ፊዚክስ፣ ኢንቫይሮንመንታል ሳይንስ እነዚህ ለአብነት የቀረቡ ናቸው። ግን ሁሉም ፊልድ ኦፍ ስተዲ ለምሳሌ ቀደም እንደገለጽኩላችሁ ዩኒቨርሲቲ ላይ ስንመረቅ ራሱ ሁላችንም የተመረቅንበት ፔፐር አለ ፐብሊሽ ተደርጎ። ስለዚህ ያ ሁሉ በአሁኑ ሰዓት ለማኔጅመንት አስቸግሯል ማለት ነው። ዋይ ቢግ ዴታ ማተርስ ኢን ሳይንስ? ሳይንስ ላይ ቢግ ዴታ ለምንድን ነው ማተር ያደረገው? አንደኛ ይሄ አናላይዝ ከተደረገ ምን ያደርግልናል? በጣም ዲፊካልት የሆኑ ፓተርኖችን ራሱ ዲቴክት እንድናደርግ እንድንለይ ይረዳናል። ለምሳሌ ማኑዋል በሆነ መንገድ ያንን መስራት አንችልም። ዛስ ዋይ እዚህ ጋር በቀይ ያደረኩት ፎርካስቲንግ ፌኖሜና ለምሳሌ አየር ንብረትና በሽታዎችን ለምሳሌ ዲዚዝ አውትብሬክ የሚለው ላይክ የኮሮና ቫይረስ ይሄ ኤመርጀንሲ የሆኑ እንትኖች ሲያጋጥሙ ራሱ ፎርካስት ለማድረግ ራሱ ቢግ ዴታ የራሱ ጥቅም አለው ነው። ዙሚንግ ኢን ዲቴል ለምሳሌ አንዳንድ ነገሮች ወደ ፐርፌክሽን ለማምጣት ስናስብ ራሱ ዲቴሉን በደንብ አንደርስታንድ ለማድረግ ላይክ ጄኔቲክስ ኤንድ ማቴሪያል ሳይንስ ያግዛል ማለት ነው። አራተኛ ላይ ኢሚዲየት ዴታ ፍሮም ሪሞት ምን ማለት ነው? ከሩቅ ቦታ ለምሳሌ ከሳተላይት ላይ ያሉ ዴታዎችን ራሱ ማግኘት እንችላለን ማለት ነው። ምን ስናደርግ አናላይዝ ለማድረግ ግን ምን ማድረግ አለብን? መማር አለብን፣ መሰልጠን አለብን። ሁሉ ጊዜ የማያቋርጥ ራስን አፕግሬድ ማድረግ ያስፈልጋል። ከዛ ውስጥ ለምሳሌ ቱልስ ዩዝድ የሚለው ኮደር ላይ ስልጠና ውስጥ ኦልሞስት ከሞላ ጎደል አድሬስ የሚደረጉ ጉዳዮች ናቸው እዚህ ላይ እንዳለ ያሉት። ሃይ ፐርፎርማንስ ኮምፒውቲንግ በሚመለከት መማር አለብን ነው። ማሽን ለርኒንግ ኤንድ ኤአይ እንግዲህ ያለፈው መጀመሪያው ቪዲዮ ላይ ሳያችኋለሁ። ኤአይ ፈንዳሜንታል ራሱ አለ እዛ ላይ። ክላውድ ስቶሬጅ ኤንድ ፕሮሰሲንግ ኦልሞስት ይሄም ስልጠና አለ እዛ ውስጥ ከአራቱ የኢትዮጵያን ኮደር ስልጠናዎች። ሳይንቲፊክ ፕሮግራሚንግ ለምሳሌ ሳይንቲፊክ ፕሮግራሚንግ ላንጉጅ ፕሮግራሚንግ ፈንዳሜንታል የሚል ራሱ ስልጠና አለ። ስለዚህ እነዚህን አቴንድ ማድረግ የራሱ ፋይዳ ይኖረዋል ነው። ኢን ሰመሪ እንግዲህ ኢን ሳይንስ ቢግ ዴታ ኢዝ ኖት ጀስት አባውት ሃቪንግ ኤ ሎት ኦፍ ዴታ። ብዙ ዴታ ማግኘት ብቻ ሳይሆን ሁል ጊዜ የሆነ ችግር ሲያጋጥም ስለ ችግሩ አይደለም ማውራት ያለብን፣ ችግሩን ወደ ኦፖርቹኒቲ እንዴት መቀየር እንችላለን። ለምሳሌ ብዙ ዴታ መኖሩ በኢንተርኔት ኦፍ ወርልድ በአለም ላይ መኖሩ ችግር ሊሆን ይችላል። ዝም ብለን ችግር መሆኑን ብቻ ተቀበለን ቁጭ ካልን ግን ምን ይሆናል ደግሞ በራሱ ጊዜ ደግሞ ሌቨሬጂንግ ፓወርፉል ኮምፒቲሽናል ቱልስ ኤንድ አልጎሪዝም ለምሳሌ ከዛ ዴታ ደግሞ ብዙ ነገሮች መማር ሁሉ እንችላለን። ግን ምን ስናደርግ ነው የኮደር ስልጠናዎችን ስንል ሌቨሬጂንግ ፓወርፉል ኮምፒቲሽናል ቱልስ ኤንድ አልጎሪዝም ለምሳሌ እነዚህ በኮደር ስልጠና ላይ ስንል እንዴት አድርገን እነዚህ ዴታዎችን አናላይዝ ማድረግ እንደምንችል ራሱ በጣም ማኔጀብል በሆነ ጊዜ ሁሉ በጣም ኮምፒተንት መሆን እንችላለን፣ ብቁ መሆን እንችላለን። ስለዚህ ከዛ ውስጥ ያለውን እውቀት ሁሉ አውጥተን ልንጠቀምበት እንችላለን ለራሳችን ዴይ ቱ ዴይ ላይፍ፣ ለመስሪያ ቤታችን ወይም ደግሞ በግል ለምንሰራው ስራ ሁሉ ሊጠቅም ይችላል። to drive insight and make discoveries and advance knowledge across disciplines በቃ በማንኛውም ፊልድ ኦፍ ስተዲ በማንኛውም ፕሮፌሽን ውስጥ ራሱ ይጠቅማል። ኢቭን በልምድ የምንሰራ ሰዎች ራሱ ካለን በጣም ይሄ ስልጠና በጣም ጥርምጥን ያለ አፕሊካብል የሆነ ነገር ስለሆነ በጣም ይጠቅመናል። ምክንያቱም ልምድ ራሱ RPL ሪኮግኒሽን ኦፍ ፕራየር ለርኒንግ በጣም ትልቅ ክብር የሚሰጠው ነው። በግል ጋራጅ ውስጥ የሚሰሩ ሰዎች አሉ፣ በግል ቢዝነሶችን ራን የሚያደርጉ አሉ። በጣም ትልቅ ደረጃ ላይ የደረሱ የነሱ እውቀት ክሎት ዊዝደም በጣም ለብዙ ሰው ይደርሳል። ስለዚህ በልምድ ሁሉ እንትን የሚል ሰው ራሱ በእነዚህ ስልጠናዎች ውስጥ እንትን ቢል የበለጠ ቢዝነሱን ለማሳደግ የሚያግዛል። ለራሱም በቃ ቴክኖሎጂውን ማወቅ በራሱ ብዙ ነገር እንትን ይላል። It is from this that we conclude that coder training program is much more important currently. በዚህ ሰዓት ያስፈልጋል የተባለው ለዛ ነው። በቃ to solve the problem of big data in this digitalized world ፕሮብሌሙን ወደ ምን ቀይራል? ወደ ኦፖርቹኒቲ ቀይራለን ማለት ነው። ከሞላ ጎደል የዛሬ ያዘጋጀሁላችሁ ይችናት